አላህ በትልቁ ሊሰጥህ በትልቁ ነው የሚፈትነህ አላህ ማችለውን ነገር አይሰጥህ እኔ ያኔ 4 ሚሊዮን በጣም ብዙ ብር ነው በሰዓቱ በጣም ብዙ ብር ነው በዛ ላይክ እኔ ከየትም አባቴ ላመጣው አልችልም ዘርቼ ያገኘሁት ነው ስቲል የሰው እዳ እንደገና ያለህን ነገር ማጣት ምናምን በጣም ከባድ ነገር ነው ግን አሁን ላይ አልহামዱሊላህ ነው ማለት እቺን ቀመር ሰራኝ ያሆነውን ቀመር ሰራት ትልቅ መታየዋን ነገሮችን አስፍታ መታየዋን ጠንካራዋን ከዛ ራሴ ላይ ሰራኋ ቴራፒ ወሰድኩ ራሴን ወደድኩ እኔ አሁን ማንንም ሰው መጥቶ አንቺ አታምሪኝ ቢለኝ ወላሂ አላህ እኮ አሳምሮ የፈጠረኝ ነው አይኖ በቃ ማይሰልፍ አላህ ድንቅ አድርጎ እንደፈጠረኝ ራሴ ላይ ሰራው ተምርቴ ላይ ሰራው ተማርኩኝ ዕውቀቴን አሰፋው ሰርክሌን ቀየርኩ ከማን ጋር መዋል አለብኝ ዕውቀት ማገኝባቸው ሰዎች ጋር የሚያሳድጉኝ የሚያበረታቱኝ ሰው ጋር ያኔስ ግን ከኩያ ጋር ነው የምትውለው ኩያ መዋል ችግር የለውም ግን ጥሩና ዝም ብለው ልክነሽ ሚል ሰው ጋር ነው የምትውለው ልክ ስትወልቅ የሚጠቆመበት ሰው ጋር ነው የምትውለው ለዚህ እያንዳንዷን ነገር እንትን ትላለህ ኮንሺየስ ሆነሽ እንድታይ በእኔ ዕውቀት ሳይሆን በቃ እሱ እንዲ መንገዱን ጠርቅ ያረግልህ ይሄዳል የተዘጋው እንዳለ ምንም ነገር ይጨለማ የሆነው ነገር ቀስ ያለ ክፍት ያረግልሃል ባንተ ችሎታ የምታመጣው ነገር አይደለም እና አሁን ማመሰግንበት ያኔ ሜቢ በዛ ቀጥዬ ቢሆን በጣም ሀብታም ሰው ሆን ነበር በጣም ሀብታም ብር ላይ ማለት ያ ችግር ባይመጣ ባልከስር ኖሮ እዳ ውስጥ ባልኖሮ ቀመር ሀብታም ትሆናለች በጣም ሀብታም አሁንም ትሆናለች አይደል አልহামዱሊላህ ዋና ጤና ያ ግን ያኔ በዛ አክሰለሬሽን ብትሄጂ ኖሮ በቃ በጣም ሀብታም ሆን ነበር ፋሽን ላይ ሰራ ነበር በቃ ስኬታማ ሆን ነበር አሁን ላይ ያንን ስኬት አልፈልገውም እኔ ያ አላህን አታገኝበትም ነበር አንደኛ አላህን አላገኝበትም ሁለተኛ ደግሞ ያኔ ሰዎች አላገኝበትም ወዳጅ የሚወዱሽን የምር የሚወድህን ሰው ከዛ ደግሞ እንትንም ነው ያላህንም ተአምር ታቀበታለህ ያኔ እኮ ልብህም ያብጣል የሆነ በቃ አላህ ሁሉም ነገር የሆነ ተረሳለህ አላህንም በቃ ብር አለ ስም አለ ምናምን በቃ ፌመስ ነህ ደግሞ እኔ ከኔ ከተማሩት ጓደኞቼ ከኔ ባጭ እኔ ብቻ ነበርኩኝ ያኔ በቃ ጥሩ ሁኔታ ላይ ሚዲያ ላይ በናሁ ቲቪ ምን ቲቪ በቃ ቀርባለሁ ምናምን ልብህ ያብጣል ከዛ ግን ኦኬ አበጥሽ እንዴ ምናምን ብሎ በትልቁ ሲከሰክስህ ይውልሲ በቃ አንተ ምንም ተራ እንደሆነ በዙሪያሽ ማንንም እንደሌለ የቁርጥ ቀን ወዳጅ በቃ አላህ እንዳለ ከአላህ በታች ቤተሰቦች ከቤተሰብህና ከአላህ በታች ማንንም እንደሌለ ከአላህና ከቤተሰብህ ውጪ ማንንም እንደሌለ ትረዳለህ ከዛ ከራስ ጋር ታወራለህ ከዛ ያሚሰማ አሁን ያኔ ሁሉ ጊዜ ራሴን ፕሩቭ ለማድረግ ነበር አምሮጣው ለሰዎች አሁን ገንዘብን ባገኝ ፋሽንን ብሰራ ምንም ብሰራ ሰዎችን ከሰዎች አድናቆትን እየጠበቅኩ ማሳመን ነው በቃ ማሳመን ቀመር እንትነች አሁን ትችላለች የሚለው ለኔ ብዬ አይደለም ለሰዎች ብዬ ነው አሁንሳ ያኔ መውደቄ ለራሴ ጊዜ መስጠት 2 አመት ከቤት አለመውጣት በጣም ከባድ ነገር ሪሊ ግን 2 አመት ሙሉ ከቤት አልወጣሽም 2 አመት ከቤት አልወጣም ሰው አላገኝም ኢቭን ፋሚሊ ምናምን ሲመጣ ሰላም ብዬ ወደ ክፍሌ ነው የምገባው አለሽ ተብዬ ምናምን እና በጣም ከባድ ነው ምንም በቃ የሆነ ሰዓት መተኛት መነሳት መብላት መጠጣት የሆነ ማይሆን ነገር ማድረግ ምናምን ከዛ ጊዜ ታገኛለህ በደንብ ጊዜ ታገኛለህ በቃ ታወራለህ ከራስ ጋር ሰዎችን ታያለህ ለራስ ጊዜ ሰጣለህ ለምን እንደዚህ ሆንኩት መጀመሪያ እኮ አላህ ለምን ሆንኩኝ እንደዚህ ለምን አልገደልከኝም ነበርም እኮ ትላለህ አሁን ምንም ሶሉሽን አላገኝ ለምን ገደልከኝ ከዛ ሰብርህን ታይበታለህ ከዛ ስታለቅስ ምን ስትል እኔ ወላሂ ሁሉ ጊዜ የምለው አሁንም ፈተና ላይ ስወድቅ የምለው የሆነ ነገር ፌል ሲያደርግ አላህ ትልቅ ነገር ሊሰጠኝ ነው የምለው ለምን ደጋግሞ ሰጥቶኛል አስተምሮ ልክ እኔ መንገድ ስስትበት ይጥለኛል አላህ ሁሉ ጊዜ የኔ አላህ ይጥለኛል ከዛ አስተምሮ ዙሪያ ላይ ያሉ ሰዎችን ያጠፋልኝና የተሻለ ሰው ይሰጠኛል ወይም ያሉትን ጥርት ያደርግልኝና የተሻለ ነገር ያደርግልኛል እና ተስፋ እኮ ልቆርጥ እችላለሁ አሁንም ያለውበት ሁኔታ አሁንም ጥሩ እኮ ላይሆን ይችላል ግን ደግሞ 100% ውስጥ ያውቃል አላህ የተሻለ ነገር እያዘጋጀልኝ እንደሆነ የተሻለ ነገር እየመጣ እንደሆነ አምናለሁ በቃ